እሺ እሱን ቼክ ለማድረግ እዚህ ጋር አንድ ኢንፑት አለኝ። ለዚህ ኢንፑት 0 ስሰጠው እንደምታዩት 0ን አስገብተን ዋንን አግኝተናል ማለት ነው። በመቀጠል ደግሞ እስቲ ኢንፑታችንን 1 ስንሰጠው አውትፑታችን 0 ማለት ነው። እንደምታዩት ቀዩ ኤልኢዲ በርቷል፣ ሰማያዊ ጠፍቷል ማለት ነው። ማለትም 1 ሰጥተነው 0 አግኝተናል ማለት ነው። ኖት ጌት ሲምቦሉ ይሄን ይመስላል። እዚህ ጋር አንድ ኢንፑት አለው፣ እዚህ ጋር አንድ አውትፑት አለው። ኢንፑቱን ኤ ብለን ሰይመነዋል፣ አውትፑቱን ደግሞ ዋይ ብለን ሰይመነዋል። ኖት ጌት የገባውን ገልብጦ ስለሚያወጣ ኤ ካስገባን ኤ ኮምፕሊመንት አድርጎ ያወጣልናል ማለት ነው። ትሩዝ ቴብሉን ስናየው እዚህ ጋር ኢንፑት አለን፣ እዚህ ጋር አውትፑቱ ዋይ ኢዝ ኢኳል ቱ ኤ ኮምፕሊመንት ነው። ለምሳሌ 0ን ስናስገባበት ኖት ጌታችን ዋንን ያወጣልናል፣ ዋንን ስናስገባ ደግሞ 0ን ያወጣልናል። ይሄን ኖት ጌት ናንድ ጌትን በመጠቀም ለመስራት ደግሞ ኮኔክሽኑን በእንደዚህ መልኩ እንሰራዋለን። ይሄ እንደምታዩት የናንድ ጌት ሲምቦል ነው። ሁለት ኢንፑት አለው ኤ እና ቢ፣ አውትፑቱ ደግሞ አንድ ነው። ይሄ ወደ ኖት ጌት ለመቀየር ሁለቱን ኢንፑት እንደዚህ በአንድ ሾርት እናደርጋቸውና እዚህ ጋር ኤ ብለን እንሰይመዋለን። አንድ ኢንፑት አገኘን ማለት ነው። ከዛን እዚህ ጋር አንድ አውትፑት አለን። አይሲያችንን ስናይ ደግሞ እዚህ ጋር አይሲዎቹ እነዚህን ይመስላሉ። 14 ፒን አላቸው። ውስጣቸው ያለውን ኮኔክሽን ስናይ ደግሞ ይሄኛውን ይመስላል። እንደምታዩት በዚች በአንዷ አይሲ ውስጥ 4 ናንድ ጌቶች አሉ። እነዚህ እያንዳንዱ ናንድ ጌቶች ሁለት ኢንፑት አላቸው እና አንድ አውትፑት አላቸው። እኛውን ለምሳሌ ይሄን ኖት ጌት ለመስራት እነዚህ ሶስቱን ፒን ከተጠቀምን ይበቃናል ማለት ነው። እዚህ ጋር አንድ 1ኤ የሚል አለ። 1ኤ የናንዱ ጌት አንደኛው ኢንፑት፣ 1ቢ ደግሞ የናንድ ጌቱ ሁለተኛው ኢንፑት፣ 1ዋይ ደግሞ የናንድ ጌቱ አውትፑት ይሆናል። እዚህ ጋር እንደምታዩት ፒን ነምበር አለው። ኢንፑቶቹ 1 እና 2፣ አውትፑት ደግሞ 3 ቁጥር። እንደምታዩት አይሲዎቹን ፒን ነምበራቸውን አይዴንቲፋይ ለማድረግ እዚች ጋር የኖች ምልክት አለች፣ ወይም እዚች ጋር እንደምታዩት አይሲው ላይ እንደምታዩት እዚች ጋር ኖች አለች፣ እንደዚህ አይነት ምልክት ማለት ነው። ከእሷ ጀምረን በግራ በኩል አንድ ብለን እንጀምራለን። የዚህ አይሲያችን ፒን 1 ከዚህ ይጀምራል ማለት ነው። ከዚህ ጀምሮ 1 2 3 4 5 6 7 እያለ ሄድና ከዛ ወደ ጎን ሄዶ 8 9 10 11 12 13 14 እያለ ይሄዳል ማለት ነው። እና ደግሞ ሰባተኛው ግራውንድ ነው። ፒን 14 ደግሞ ቪሲሲ። እነዚህ ሁለቱ ለአይሲው ፓወር የምንሰጥባቸው ፒኖች ናቸው። እሺ እዚህ ጋር ብሬድ ቦርድ አለ። መጀመሪያ አይሲዋን እንደምታዩት እዚች ጋፓ ላይ በእንደዚህ መልኩ ሰካዋለሁ። ጽሁፉ ከታያችሁ 7400 ይላል። የአይሲው ነምበር ነው። እኛውን የምንጠቀመው ፒን 1፣ ፒን 2፣ ፒን 3፣ ፒን 7 እንደ ግራውንድ እና እዚህ ጋር ቪሲሲ። በመጀመሪያ ለብሬድ ቦርዳችን ፖዘቲቭ ሶርስ እንሰጠዋለን። እንደምታዩት እዚህ ጋር ፖዘቲቭ 5 ቮልት፣ እዚህ ጋር ደግሞ ግራውንድ ሰጥቼዋለሁ። ለበኋላ ኮኔክሽን እንዲመቸኝ ደግሞ የመጣውን ፖዘቲቭ ወደዚህ ማስተላልፈነዋል፣ ኔጌቲቭንም ወደዚህ አስተላልፈነዋል። አሁን እዚህ ጋር ፖዘቲቭ እና ኔጌቲቭ 5 ቮልት ሶርስ አለን ማለት ነው። እሺ መጀመሪያ ከፒን 14 ልጀምርና ከፓወር ሶርስ ቪሲሲ ለፒን 14 ልስጠው። በተመሳሳይ መልኩ ግራውንዱን ለፒን 7 እሰጠዋለሁ። አይሲያችን አሁን ፓወር አግኝቷል። በመቀጠል ኢንፑት እና አውትፑት አገናኛለሁ። ፒን 1 እና ፒን 2ን ሾርት እናደርጋቸዋለን። እዚህ ጋር እንደምታዩት ፒን 1 እና ፒን 2ን ሾርት እናደርግና አንድ ኢንፑት እንወስዳለን። በእንደዚህ መልኩ ፒን 1 እና ፒን 2ን ሾርት ካደረግኩ በኋላ ከሁለቱ አንድ ኮመን ኢንፑት በእንደዚህ መልኩ ወስዳለሁ። እንደምታዩት ከፒን 3 በ220 ኦhm ሬዚስተር ወደ ኤልኢዲ ፖዘቲቭ ፒን አገናኝቸዋለሁ። ኔጌቲቭን ደግሞ ቀጥታ ከዚህኛው ወደ ኔጌቲቭ ፓወር ሬሎ ኮኔክት አደርገዋለሁ። በምታዩት መልኩ አውትፑታችንን አገናኝተን ጨርሰናል። አውትፑቱ 1 ከሆነ ኤልኢዲ ይበራል።
አውትፑቱ 0 ከሆነ ደግሞ ኤልኢዲያችን አይበራም ማለት ነው። በመቀጠል ደግሞ ኢንፑታችንን ኢንዲኬት የሚያደርግልን ኤልኢዲ እናስገባ። በእንደዚህ መልኩ ሰርኪዩታችንን ጨርሰናል ማለት ነው። ፒን 1 እና ፒን 2ን ሾርት አድርጌ እዚህ ጋር አንድ ኢንፑት ወስጃለሁ። ኢንፑቱን ኢንዲኬት የሚያደርግልኝ ደግሞ በዚህ በኩል ሬዚስተር አለ፣ ኤልኢዲ አለ። ኤልኢዲው ኢንፑት እንደገባና እንዳልገባ ኢንዲኬት ያደርግልኛል። አውትፑቱን ኢንዲኬት ለማድረግ ደግሞ ከፒን 3 በሬዚስተር በኩል ወደ ሰማያዊ ኤልኢዲ አስገብቻለሁ። ይሄ ሰርኪዩታችን ኖት ጌት ነው ማለት ነው። ቀዩ ሲበራ ሰማያዊ ይጠፋል፣ ሰማያዊ ሲበራ ደግሞ ቀዩ ይጠፋል ማለት ነው። እሺ ሰርኪዩታችንን በዚህ መልኩ ከጨረስን በኋላ ፓወሩን ኦን አደርገዋለሁ። መጀመሪያ ላይ 0 እሰጠዋለሁ። 0 ማለት ግራውንድ ማለት ነው። 1 ማለት ደግሞ ቪሲሲ ወይም 5 ቮልት ማለት ነው። በዚህ ጊዜ ደግሞ 1 ማለት ኤልኢዲያችን ኦን፣ በ0 ማለት ደግሞ ኤልኢዲያችን ኦፍ። ለኢንፑታችን 0 ስንሰጠው ሰማያዊ ኤልኢዲ መብራት አለበት። እሺ እሱን ቼክ ለማድረግ እዚህ ጋር አንድ ኢንፑት አለኝ። ለዚህ ኢንፑት 0 ስሰጠው እንደምታዩት ኢንፑታችን 0 እንደሆነ አረጋግጠናል። አውትፑታችን 1 ነው ማለት ነው። ስለዚህ 0ን አስገብተን 1ን አግኝተናል ማለት ነው። በመቀጠል ደግሞ እስቲ ኢንፑታችንን 1 ስንሰጠው አውትፑታችን 0 ማለት ነው። እንደምታዩት ቀዩ ኤልኢዲ በርቷል፣ ሰማያዊ ጠፍቷል ማለት ነው። ማለትም 1 ሰጥተነው 0 አግኝተናል ማለት ነው። 7400ን በመጠቀም በእንደዚህ መልኩ ኖት ጌት መስራት እንችላለን ማለት ነው። በቀጣይ ቪዲዮ ደግሞ ናንድ ጌትን በመጠቀም እንዴት ኤንድ ጌትን እንደምንሰራ እናያለን። መልካም ጊዜ